ለጤናዬ በጣም እጠነቀቃለሁ። በተቻለ መጠን ለጤና ይጠቅማሉ የተባሉ ነገሮችን ከማድረግ ወደ ኋላ አልልም፣ ወይም ደግሞ ለጤና አይሆንም የተባሉ ነገሮችን ደግሞ ለማስወገድ አላንገራግርም። ይህንን ሁሉ ነገር ግን እያደረኩኝ የጤነኝነት ስሜት አይሰማኝም ነበረ። የሕክምና ዘመናዊ ሕክምናም ሴት ደግሞ ምንም የለብሽም ጥሩ ነሽ ተብዬ እመለስ ነበረ እና በጣም የሚያስጨንቅ ወቅት ነበረ 2021 በፈረንጆች ማለት ነው ለኔ። ይህንን ስሜት የምትጋሩኝ ከሆነ ተመሳሳይ መንገድ እያለፋችሁ ያላችሁ ሰዎች ካላችሁ ይህን ቪዲዮ እስከ መጨረሻው ተከታተሉኝ። እኔም ይሄ ስሜት ነው ወደ አዩርቬዳ ሜዲሲን ወይንም የህንዶች የባህል ህክምና እንድመጣ ያደረገኝ። አዩርቬዳ ምን ማለት ነው? አዩር ማለት ህይወት ሲሆን ቬዳ ደግሞ እውቀት ወይም ጥበብ ማለት ነው። በአንድ ላይ አዩርቬዳ የህይወት ሳይንስ ማለት ነው። ዋናው ትኩረቱ በሽታ ከመከሰቱ በፊት በመከላከል ላይ ሲሆን የሰው ልጅ አእምሮ፣ አካልና መንፈሳዊ ሚዛናቸውን ጠብቀው እንዲቆዩ ማድረግ ነው። አዩርቬዳ የሃይማኖት ሳይንስ አይደለም፣ ምንም ያህል ብዙ ሰዎች ከሃይማኖት ጋር ያያይዙት ቢሞክሩም። በአጠቃላይ አዩርቬዳ ከ5000 ዘመናት በላይ ያስቆጠረ መሰረቱ በህንድ ሀገር የሆነ ጤናን በተፈጥሯዊ መንገድ ለመጠበቅ የሚረዳ የህክምና ጥበብ ነው። እዚህ ምድር ላይ የምናያቸውም የማናያቸውም ነገሮች በሙሉ የተሰሩበት መዋቅር አለ። ዛፍ፣ እንስሳ፣ ውሃ፣ አየር፣ ሁሉ ነገር የተሰራው አተም እና ከሞለኪል ነው ብሎ ሳይንስ እንደሚያስተምረው አዩርቬዳ ደግሞ ሁሉ ነገር የተሰራው ከ5 መዋቅር ነው ብሎ ያስተምራል። እነዚህ 5 መዋቅር ህዋ ወይም ጠፈር ወይም በእንግሊዘኛው ስፔስ፣ አየር፣ እሳት፣ ውሃ እና መሬት ወይም አፈር ናቸው። በአዩርቬዳ አስተምህሮት ዶሻ ማለት በሰውነታችን ውስጥ የሚገኙ 3 መሰረታዊ የህይወት ኃይሎች ወይንም ኢነርጂ ብለን የምንጠራው ነው። እነዚህ ዶሻዎች ቀደም ሲል ካየናቸው ከ5ቱ ንጥረ ነገሮች ህዋ፣ አየር፣ እሳት፣ ውሃና መሬት የተፈጠሩ ናቸው። አንደኛው ቫታ፣ ሁለተኛው ፒታ፣ ሶስተኛው ካፋ ይባላል። ቫታ ማለት እንቅስቃሴ ነው። አተነፋፈስን፣ የደም ዝውውርን፣ ሀሳብንና የምግብ በሰውነት ውስጥ መንቀሳቀስን ይቆጣጠራል። ሁለተኛው ፒታ ማለት ለውጥ ነው። የምግብ መፈጨትን፣ ሜታቦሊዝምን፣ ሆርሞኖችን እና የሰውነት ሙቀትን ይቆጣጠራል። ሶስተኛው ካፋ መዋቅር ማለት ነው። ጥንካሬን፣ በሽታ የመከላከል አቅምን፣ መረጋጋትን፣ እነዚህን ሁሉ ነገሮች ይቆጣጠራል። እነዚህ የሰውነታችን ኢነርጂዎች ሚዛናቸውን ሲጠብቁ ሰውነታችን በትክክል ይሰራል። ሚዛናቸው ሲዛባ ግን የምግብ የመፈጨት ችግር፣ የቆዳችን ጤንነት ላይ፣ በስሜታችን ላይ፣ በስራ ፍላጎት እና የእንቅልፍ ችግር የመሳሰሉትን ልንመለከት እንችላለን። አዩርቬዳ 3 ጥሩ ነጥቦችን ያስተምረናል። አንደኛ ሰውነታችንን ማዳመጥ እንድንለምድ። ሰውነታችን ውስጥ የምናያቸው የበሽታ ምልክቶች እንዲሁ በዘፈቀደ የመጡ ሳይሆን ሰውነታችን ውስጥ ያለ ኢምባላንስ ወይም ደግሞ ሚዛን መዛባት እንድናስተካከል ሰውነታችን መልእክት እየላከልን ነው እና አዩርቬዳ ያንን ምልክት ማዳመጥ እንዳለብን ያስተምረናል። ሁለተኛ የሰውነታችንን መዋቅር ማወቅ ጠቃሚ እንደሆነ ያስተምረናል። ምክንያቱ ደግሞ ይህንን መዋቅር ማወቃችን ሰውነታችን ምን እንደሚፈልግ እንድንረዳ ያግዘናል። ለአንዱ የሚሰጥ መድኃኒት ለሌላው ለምን እንደማይሰራ እንድናውቅ እንድንገነዘብ ያደርገናል። ሁላችንም በሩጫ ዓለም ላይ ያለነው ህይወትን ለማሸነፍ ሁላችን በየበኩላችን እንሮጣለን። በዚህ ሩጫ ውስጥ ግን ሆነን ሰውነታችንን ሳናዳምጥ ችላ እንላለን። ሶስተኛው አዩርቬዳ የሚያስተምረን በጣም ጠቃሚ ነጥብ ምንድነው? ከታመምን በኋላ ከሰውነታችን ጋር ከመታገል ከመታመማችን በፊት ሰውነታችንን ማዳመጥ፣ ሰውነታችንን የሚሰጠንን ምልክቶች ማስተዋል እንዳለብን ያስተምረናል። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።